ብለህ ነው? እየተማመንን ነበር። ተማምነናል። እናንተ እኮ ብዙ ተማምነን። አሁን አንተ ስለ እግዚአብሔር ቃል ከሆነ መጽሐፍ ቅዱሳዊ ጥያቄ ጠይቅ። እሺ መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለህ ታምናለህ? አዎ። እሺ አሁን ግን ቆይ አንተን እንደዚህ አይነት ቃል ጥያቄ አልጠይቅም እንትን ይላል። እሺ ለምንድን ነው እርስ በርስ የሚጋጨው? መጽሐፍ ቅዱስ እርስ በርሱ አይጋጭም። እሺ ላሳየህ። እሺ ኢየሱስ ስንት ሰዓት ላይ ነው የተሰቀለው ታውቃለህ? ሰዓቱን እንኳን አላውቀውም። አይ መጽሐፍ ቅዱስ አሁን በዚህ ላይ እርስ በርስ ይጋጫል። አሁን አንዱ 3 ሰዓት ይላል፣ አንዱ ደግሞ ከ6 ሰዓት በኋላ ይላል። የትኛው ነው ትክክል? ባይ ዘ ዌይ እኔ ሰዓቱን እንኳን ብዙም አላውቅም። እሺ ኢየሱስን ይሁዳ ኢየሱስን ስምዖን አሳልፎ የሰጠው ወይስ ደግሞ ራሱ ኢየሱስ ነው ሄዶ እኔ ነኝ ብሏቸው የተያዘው? ይሁዳ ነው አሳልፎ የሰጠው። አይ ስምዖን አሳልፎ የሰጠው ወይስ ደግሞ ኢየሱስ ራሱ ሄዶ ነው እኔ ነኝ ያላቸው? አላላቸውም ማለት ዮሐንስ ወንጌል ላይ እኔ ነኝ ብሏቸው ነው ይላል። ማቴዎስ ወንጌል ላይ ደግሞ ሂዶ ስምዖን የሰጠ ይላል። ላንብብልህ። እኔ ነኝ የሚለውን ጥቅስ አሳየን እስኪ በመረጃ። እሺ ዮሐንስ ወንጌል ምዕራፍ ላነብላችሁ። ዮሐንስ ወንጌል ምዕራፍ 18 ቁጥር 4 ጀምሮ ምን ይላል? ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። የናዝሬቱ ኢየሱስም ብለው መለሱለት። ኢየሱስም እኔ ነኝ አላቸው። አሳልፎ የሰጠውም ይሁዳም ደግሞ ከእነርሱ ጋር ቆሞ ነበር። ስለዚህ ኢየሱስ ራሱ እኔ ነኝ ብሏቸው ነው እነሱ ሄደው የያዙት። እሺ እዚህ ላይ ያለህ ጥያቄ ምንድን ነው አንተ ይሳቅ? እዚህ ላይ እኔ ነኝ ስላለ ያለህ ጥያቄ? አይ አንደኛ ወንጌል ራሱ ይሁዳ ራሱ ሂዶ ስሞ ነው ኢየሱስ መሆኑን እኔ ስም ያሳያችኋለሁ ብሎ ስሞ ነው አሳልፎ የሰጠ ይላል። ሌላኛው ቦታ ላይ ደግሞ ሌላ አሁን ያነበብኩልህ ደግሞ ራሱ ኢየሱስ ሄዶ ነው እኔ ነኝ ያላቸው ይላል። ስለዚህ የትኛው ነው ትክክል? ኢየሱስም እኔ ነኝ ያላቸው፣ ይሁዳም አሳልፎ ሰጣቸው በመሳም። እሺ ይሄ ምንድነው ጥያቄ? ኦኬ የትኛው ነው ትክክለኛው ታሪክ? ሁለቱም ትክክል ነው። እሺ ምንድነው ጥያቄ? እንዴት ነው ሁለቱም ትክክል የሚሆነው? አንዱ ራሱ ሄዶ እኔ ነኝ ያላቸው እያለ ሌላ ቦታ ላይ ደግሞ ስሙ አሳልፎ ሰጥቶ እያለ። እሺ እኔ ለምሳሌ አንተ ሰው ጠቁመኝ እኔ ልትይዘኝ መጣ። የሚጠቁመኝ ሰው ነበረ እኔም ነገርኩ። እሺ የትኛው ነው ትክክል? አይደለም ይኸውልህ አሁን አሪፍ አንተ ምሳሌ አሪፍ። ለምሳሌ ቤኪ ሰዎች አንተን እንዲይዙ አንተ እኔ ልትይዘኝ ልንገርህ፣ እኔ ባጭሩ እኔ አንተ አታውቀኝም፣ ልትይዘኝ ትፈልጋለህ። ከዛ የሚጠቁም ሰው አብሮ አለ ካንተ ጋር። እሺ ምልክት ሰጥቶ እኔ ስስመው ትይዙታላችሁ አለ። እሱ ደግሞ በአምላክነት ባህሪው አውቆ እሱን እንደሚፈልጉት አውቆ ማንን ትፈልጋላችሁ ብሎ ሲጠይቃቸው ኢየሱስ ክርስቶስን ሲሉ ተናገሩ። የቱ ጋር ነው የተጋጨበት? እንደ አንተ እንዳልከው ቢሆን አይጋጭም ነበር። ምን እንደሆነ ታውቃለህ? እንዴት እንደሚጋጭ። እሺ እንዴት አሁን አንተ በሰጠው ምሳሌ መሰረት እኔ አንተን ልጠቁም ከሄድኩ በኋላ ለሰዎቹ እኔ የምስመው እርሱ ነው ብዬ ምልክት ሰጠዋቸው። ከዛ በኋላ ሂጄ ከሳምኩ ስስምህ ነው ሄደው የያዙክ። አንደኛው ታሪክ ላይ ስስምህ ነው ሄደው የያዙክ። አንደኛው ታሪክ ማለት ነው። ማስረጃ እኮ ማቴዎስ ወንጌል ምዕራፍ 28 ሲስመው ነው። እሺ ማቴዎስ ወንጌል ምዕራፍ 26 ቁጥር 48 ምን ይላል? ያው ሙሉን አላነብም ከእንትን ብዬ ነው። አሳልፎ የሚሰጠውም የምስመው እርሱ ነው ያዙት ብሎ ምልክት ሰጥቷቸው ነበር።
ወዲያውም ወደ ኢየሱስ ቀረበና ወአለይኩም ሰላም አየው። በዚያን ጊዜ ቀረቡ እጃቸውን ጭነው በኢየሱስ ላይ በዚያን ጊዜ ቀረቡ እጃቸውንም በኢየሱስ ላይ ጭነው ያዙት ይላል። እሺ እዚህ ጋር ምንድነው ጥያቄ? እሺ ያዙት። እሺ እዚህ ጋር ይሁዳ ሲስመው ነው አይደል ያዙት? እኔ ነኝ ብሎ ተያዘ። እሺ ምንድነው ጥያቄ ነው? አይ እዚህ ጋር እኔ ነኝ አላለም። ሲስም ሂደው ያዙት። እኔ ነኝ አላለም። አሁን አጨምር፣ መጽሐፍ ቅዱስ ላይ አጨምር፣ መጽሐፍ ቅዱስ ላይ አጨምር። እኔ መጽሐፍ ቅዱስ ላይ ሲጨመር አልወድም። አንተ እኮ ነው የጨመርኩት። የራሳችሁ መጽሐፍ ላይ ትጨምራላችሁ። ስለዚህ የመጀመሪያውን አይተሃል። ሂዶ ሲስመው ነው። ከዛ በኋላ ሂደው ያዙ። ወዲያው እንደ ሳመው ያዙት። የጠየቁት የቱ ጋር ነው? እሺ የጠየቁት የቱ ምን የጠየቁት? እሺ ከያዙት እሺ አስያዘ። አልጠየቁም። እዚህ ጋር አልጠየቁም። እዚህ ጋር እዚህኛው ታሪክ ላይ እዚህ ጋር እስኪያዝ ድረስ ጠየቁት የሚል የለም ጭራሽ እኮ። አልጠየቁም። ምንም አላ የጠየቁት የቱ ጋር ነው? የጠየቁት ዮሐንስ ወንጌል ሌላ ወንጌል ላይ ነው። እዚህ ወንጌል ላይ የጸሐፊው ሌላ ስለሚሆን አይደል ተጋጅቷል። ስልህ እኮ ሁለቱ ወንጌሎች ተጋጅተዋል እያልኩ ነው። አንዱ ታሪክ የሚያወራው ሌላ ነው፣ ሌላኛው ታሪክ ደግሞ የሚያወራው ሌላ ነው። ሁለቱ ወንጌሎች የተለያዩ ሰዎች ስለጻፏቸው ሁለት የተለያየ ታሪክ ይጽፉልናል። ለዛ ነው የእግዚአብሔር ቃል አይደለም እያልኩ ገባ። ሌላ ጥያቄ አለ? እሺ ይሄን ነገር ሌላም ግጭት ልስጥህ። ያ መጽሐፍ ቅዱስ በጣም ይጋጫል። ምንም ማድረግ አንችልም። በሌላ ብትሄድስ እኮ የተጋጨብህን አንተ የተጋጨ መስሎ ታየን አቅርብ እና ጠይቀኝና በማስረጃ እና አንተ መልስ ቤኪ መልስ ብዙም እንትን ያለ አልመሰለኝም። ይሄን ሰዓት ስለዚህ መልስ ያለው ሰው አለ። ገኒ መልስ አለች። ምናልባት ገኒ ጽፋ መሰለኝ ያስገባል። መልስ ተመለሰልህ እኮ በቃ አንተ ተመለሰልህ። አልተጋጨም። በቃ ምንድነው ተፈላጊው ማመነ ጠቋሚውም ሄዶ አሳይ። በቃ ምንድነው መልሽ ያለ ይለኛል። ታሪኩን ሁላ ይረዳ አልተረዳውም እንኳን ይመልስ። በዚህ ላይ መልስ ያለው አለ። እሺ አብሽር። እሺ ገኒ በቃ ሌላ ጥያቄ ላውራሽ ገኒ ጋር። አይ ቤት አይደለች ብቻ አይመቻትም። ቆይ ፋብሪካ ሲመቻት ለማውራትም አይመቻትም። እሺ ሌላ ክርስቲያን ያስገባ ወልድ አለ። እስኪ ምናልባት በዚህ ጉዳይ ወልድ